በቀላሉ በስልካችን የምንሰራባቸው የዘመኑ ምርጥ የኦንላይን ስራዎች በአጭር ጊዜ ተምረን በቀላሉ ወደ ስራ የምንገባባቸውና ከኢትዮጵያም አልፎ በቤታችን ቁጭ ብለን ዓለም አቀፍ ለሆኑ ድርጅቶች በዶላር ተከፋይ መሆን የምንችልባቸው ምርጥ ስራዎች። እነኚህ ስራዎች በዩቲዩብ ሊሆን ይችላል፣ በፌስቡክ እንደምታዩቸው ቪዲዮዎችን በማየት ሌሎች ታስኮችን በመስራት ተሰራላችሁ እንደሚባለው እነኚህ ዋጋ እንደሌላችሁ ስራዎች ሳይሆን በቋሚነት ለወደፊት ገቢ ማግኘት የምንችልባቸው ስራዎች ናቸው። እነዚህን ስራዎች ለመስራት መጀመሪያ ከእናንተ የሚጠበቀው ጠንክራችሁ መስራትና ጠንክራችሁ ከሰራችሁ የማትለወጡበት ምንም ምክንያት የለም። አንድና አንድ በእናንተ ባላችሁ ስኪሎች ነው የምትሰሩት እና ያን ስኪል ደግሞ ከስራችሁ ሊሆን ይችላል ከትምህርታችሁ ጎን ለጎን እየተማራችሁ በቀላሉ ማዳበር የምትችሉበት ጊዜ ላይ ስላላችሁ ይህን እድል መጠቀም ይኖርባችኋል ማለት ነው። ቪዲዮውን ደግሞ ላይክ በማድረግ ጀምሩት። እንዲሁም እንደነኛ አይነት ምርጥ ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ መጀመሪያውና ወደ አንደኛው ስንሄድ በመጀመሪያ በአንደኝነት የምናገኘው ነገር ግን ወደ ዛሬ ቪዲዮ ከማለቤ በፊት በትናንትናው ቪዲዮ አራቶቹን አሳይቻችኋለሁ ማለት ነው እና ቪዲዮዎቹን ካላያችሁ ደግሞ እዚሁ ዩቲዩብ ቻናል ታገኙታላችሁ። ያው ተመልሳችሁ ማየት ትችላላችሁ ማለት ነው። በቀጥታ ዛሬ ደግሞ የመጨረሻውንና አምስተኛውን እንመልከት ማለት ነው። ወደ ዛሬው ቪዲዮ ሌትስ ጎ። እና በዛሬው ቪዲዮ የምናየው የመጨረሻው ቶፒክ ደግሞ ኮንተንት ክሬተር ነው ማለት ነው። ኮንተንት ክሬተር ማለት ነው የሚለውን ስናይ እንግዲህ አብዛኛው ኢትዮጵያ ውስጥ በጣም ብዙ ኮንተንት ክሬተሮች አሉ ማለት ነው። ለምሳሌ ዩቲዩብ ኮንተንት ክሬት የሚያደርጋሉ፣ ቲክታክ ኮንተንት ክሬት የሚያደርጋሉ። እዛውም ተያይዞ ደግሞ ፌስቡክ እና በመሳሰሉት ሶሻል ሚዲያዎች ላይ የሚሰሩ የራሳቸውን ይዘት ወይ ደግሞ ቪዲዮ መስራት የሚችሉ ልጆች ኮንተንት ክሬተር ይባላሉ ማለት ነው። ቭሎግ፣ ኮሜዲ ኦር ቲዩቶሪያል እነኝን የሚሰሩ ሰዎች ኮንተንት ክሬተር ይባላሉ ማለት ነው። እና እነኝን ለመስራት ደግሞ በደንብ የሚያስፈልገው ሁላችሁም ስለምታውቁት ኮንሲስተንሲ በደንብ ያስፈልጋል ማለት ነው። ኦር በቋሚነት መስራት ከኛ ይጠበቃል ማለት ነው። እና ኮንተንት ክሬተር ለመሆን ማለት ነው እነኚህን ስራዎች መስራት የምትፈልጉ ከሆነ ደግሞ ከእናንተ የሚጠበቀው የመጀመሪያው ኒሽ መምረጥ ነው ማለት ነው። ኒሽ ማለት ነው ዩቲዩብ ላይ በጣም ብዙ ኒሾች አሉ ማለት ነው። ብሎግ ሊሆን ይችላል፣ ኢንተርቴንመንት የምንለው ሊሆን ይችላል። በጣም ብዙ ኒሾች አሉ። ኤዱኬሽን ከሆነ ሚዚካል ኮንተንት ከሆነ እና ሂስቶሪካል የሆነ ኮንተንት ላለ በጣም ብዙ ኒሾች አሉ። እነኛ ኒሾች እናንተ እስኪሉ ባላችሁ እሰራለሁ ብላችሁ ባመናችሁበት ኒሽ መጀመር ይኖርባችኋል ማለት ነው። እነኛ ኒሾች ከጀመራችሁ በኋላ ደግሞ ኮንሲስተንሲ በደንብ ያስፈልጋል ማለት ነው። እና ኮንሲስተንሲ ማለት ለምሳሌ ዩቲዩበር ከሆናችሁ በኋላ በሳምንት ይህን ያክል ቪዲዮ መልቀቅ አለብኝ ብላችሁ ከወሰናችሁ በነዛ ቀናት ያ ቪዲዮ ሊለቀቅ ይገባል ማለት ነው። እና ካልሆነ እንግዲህ ዩቲዩባችሁን ስለሚቆረው ለምሳሌ በሳምንት በቃ የምንለቅ ከሆነ ሮብና እሁድ ከሆነ በቃ በነዛ ጊዜ መልቀቅ አለባችሁ ማለት ነው። እና ኢቭን ሰዓቱ የሚመሳሰል ራሱ ይመረጣል። አልጎሪዝሙ የዩቲዩብ አልጎሪዝም ይሄን ነገር ስለሚያውቁ ማለት ነው። እና ከዛ ደግሞ ክሬቲቪቲ አለ። የራሳችን ቪዲዮ ክሬት ማናደርግ ከሆነ እንግዲህ ኮፒራይት እና ሌሎች መዘዞች ስላሉ በእነኛ በኮፒራይቶች ልንመታ እንችላለን ማለት ነው። እና ኮንተንት ክሬተር ከሆን በኋላ በምን አይነት መልኩ ነው ገቢ ልናገኝ የሚችለው የሚለውን ስናይ ለምሳሌ በዩቲዩብ አድስ አለ፣ በብራንድ ስፖንሰርሺፕ ኦር በፔጅ ሞኔታይዜሽን የሚሉ ሶስት አማራጮች አሉ የምናገኝበት። ፔጅ ሞኔታይዜሽን ማለት የፌስቡክ ነው። ዩቲዩብ አድስ የምንለው ደግሞ ዩቲዩብ ላይ ብዙ ትልቅ ካምፓኒዎች በእኛ ቪዲዮ ላይ አድስ በማሳየት ለእኛና ለዩቲዩብ የምናገኝበት ነው ማለት ነው። እና ያ ዩቲዩብ አድስ ይባላል ማለት ነው። ብራንድ ስፖንሰርሺፕ የምንላቸው ደግሞ እዚህ ኢትዮጵያ ውስጥ ያሉ ሊሆን ይችላል፣ በያለንበት ያሉት የራሳቸው ብራንድ ያላቸው ካምፓኒዎች ለምሳሌ እንደ ሪስቴት ያሉ ካምፓኒዎች ማለት ነው ከኛ ጋር በእኛ ቪዲዮ የነሱ አድስ እንዲታይ በማድረግ ለእኛ የሚከፍሉበት ስፖንሰርሺፕ የሚባለው ሜትድ ነው ማለት ነው። እንግዲህ በእነኚህ ሜትሮች ሁሉ ቋሚ የሆነ ገቢ ማግኘት የሚችልባቸው ናቸው ማለት ነው። እንግዲህ እናንተም ከነዚህ በአንዱ የራሳችሁን ቢዝነስ መስራትና ቋሚ ገቢ ማግኘት የምትችሉባቸው መሆኑን ማወቅ ይጠበቅባቸዋል ማለት ነው። እና በእነኚህ ስራዎች ጠንክረን ከሰራን ተከፋይ የምንሆንባቸው ምንም ምክንያት የለም ማለት ነው። እና እኛ የሚጠበቀው በቁርጠኝነት መስራት ብቻ ነው ማለት ነው። የዛሬ ቪዲዮ ይህንን ይመስላል ማለት ነው። እና እንደነኚህ አይነት ደግሞ ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ በማድረግ ቤተሰብ መሆን ይኖርባችኋል ማለት ነው። የዛሬውን ይመስል ነበር። Bye bye.